ወደ ጥያቄ ልነሳ ሲል በመጀመሪያ ጊዜ እንደው ሰው ከሚያነሳቸው እምነታዊ ከሆኑ ጉዳዮች ላይ እናነሳና በብዙ ጊዜ ከሚነሱ ጥያቄዎች የአስተሳሰብን ጉዳይም ጭምር ስላለው ሃይማኖትና እምነት ላይ ማንሳት ፈለኩኝ። አንዳንዱ ሃይማኖት ሲባል የድርጅት ስም ነው ወይም የተቋም ስም ነው ከማንሳት፣ ኦርቶዶክስም ሲባል የተቋም ስም እንጂ የእምነት ወይም ደግሞ የምናምንበት የምንሄድበት መንገድ እንዳይደለ ብሎ የሚያስቡ ሰዎች አሉ። ለመሆኑ እምነትና ሃይማኖት ልዩነት ይኖራቸው ይሆን ወይስ ደግሞ ምንድናቸው? እስቲ እነዚህን ጉዳይ ብናነሳ አባታችን። እሺ መልካም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ይስጥልኝ። ሃይማኖትና እምነት የሚለውን ጉዳይ አሁን በተለይ ሳያስቡት በስልጣኔ ሰበብና መጽሐፍ ቅዱስን በግል ወደ መረዳት የተሸጋገሩት ምዕራባውያን ጭምር አሁን በጣም ይቸገሩበታል። የምዕራቡ አብያተ ክርስቲያናት እስካሁን ድረስ በዚህ ጉዳይ ላይ ይጨቃጨቃሉ፣ መጨረሻም አላገኙለትም ማለት ነው። ከዚያ የቀዱትን ሰዎች ሃይማኖት እና እምነት እንዲህ ነው፣ እምነት እንዲህ ነው፣ ሃይማኖት እንዲህ ነው እያሉም ያነሳሉና እንደኛ ግን ቃላዊ ፍችም አለው ወይም ደግሞ ስነ መለኮታዊ ፍቹም በቤተ ክርስቲያኑ ይተረጉምለታል ማለት ነው። በቃሉ ሃይማኖት ባልን ጊዜ ሃይመነ ከሚል ቃል ነው የሚወጣው፣ ከግዕዝ ቃል ሃይማኖት ማመን፣ መታመን የሚል ትርጉም ይኖረዋል ማለት ነው። አምነ ሃይማኖት አምነ አመነ ነው። ከዚያ እምነት ከዚህ ይወጣል። እምነት የሚለው ከዚህ የሚወጣ ነው። በዚህ አካሄድ ሃይማኖት እምነትንም ጨምሮ የያዘ ነው። እምነትንም ጨምሮ የያዘ ነው። ሃይማኖት የሚለው አንደኛ ማመን ነው የሚሆነው፣ ሁለተኛ ደግሞ መታመን። ማመን ማንን የሚል ይወጣዋል። መታመን ለማን የምንታመነው የሚል ይወጣዋል። እነዚህ ሁለት መሰረታዊ ነገሮች የሚያጠቃልል ነው። ስለዚህ እዚህ ላይ የሃይማኖት አንዱ ትርጉሙ እምነት ነው ማለት ነው። የሃይማኖት አንዱ ትርጉሙ እምነት ይሆናል ማለት ነው። ይሄ ምን ማለት ነው? መጽሐፍ ቅዱስ ላይ ሃይማኖትን እምነት፣ እምነትን ሃይማኖት ብሎ የሚጠራበት ጊዜ አለ። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ሃይማኖትኪ አሕይወተኪ ማቴዎስ 15 ላይም እምነትሽ አድኖሻል፣ እምነትህ እንዲህ አድርጎልሃል፣ ሃይማኖትህ አሕይወተከ እምነትህ አድኖሃል እያለ ነበር የሚያድነው። ይሄ ሃይማኖት ግዕዙ ሃይማኖትኪ ሃይማኖትከ ሃይማኖትህ ሃይማኖትሽ ነው የሚለው በግዕዙ። ስለዚህ እምነትን ሃይማኖት ሲለው ማለት ነው። ተአምኖ ብሎ ደግሞ ይጠራዋል። እምነት ሲል ነው እዚህ ላይ። ስለዚህ ሃይማኖትን እምነት ሲለው ሃይማኖትሽ አድኖሻል ሲል እናገኘዋለን። ከዛ ደግሞ ሃይማኖት ደግሞ በራሱ ሃይማኖት ተብሎ ሲጠራ ምን ተብሎ ይገኛል? ወአሐቲ ሃይማኖት አሐዱ እግዚአብሔር ወአሐቲ ሃይማኖት፣ አንድ ጌታ አንድ ሃይማኖት ወአሐቲ ጥምቀት ይላል ቅዱስ ጳውሎስ ማለት ነው። ስለዚህ አንድ ሃይማኖት ባለ ጊዜ አሁን ምን እያለን ማለት ነው? ሃይማኖት የምንለውን በራሱ ቅድም ማመን መታመን ብለን የተረጎምነውን ነገር እየነገረን ነው ማለት ነው። ስለዚህ እምነትን ሃይማኖት፣ ሃይማኖትን እምነት ብሎ መጥራት በመጽሐፍ ቅዱስ የታወቀ ነው። ግን ምን ማለት ነው ባልን ጊዜ ሃይማኖት የምንለው እግዚአብሔርን ራሱን ነው። ሃይማኖት የምንለው ራሱን እግዚአብሔርን ነው። በመጽሐፍ ምእመን እግዚአብሔር የታመነ ነው፣ እግዚአብሔር ታማኝ ነው ተብሎ ቅዱስ ዳዊትም ተናግሮታል። ሌሎችም ነቢያት ሁሉ ጻድቅ እግዚአብሔር፣ ምእመን እግዚአብሔር እውነት ነው ብሎ እየተናገሩት ሁሉ ይህ ሃይማኖት ነው። አማኝ ሳይኖር ሃይማኖት አለ። እምነት ግን ይጎላል። እምነት ሊጎል ይችላል። አማኝ ሳይኖር ግን ሃይማኖት አለ። ምክንያቱም ሃይማኖት እግዚአብሔር ነው። ሃይማኖት ማባብ ተፈጥረት ወሀበ ወልድ ታበጽሕ ወሀበ መንፈስ ቅዱስ ትትፌጸም። ሃይማኖት ምንድን ነው ትለኝ እንደሆነ ሃይማኖት አብን ወላዲ በማለት ትጀመራለች፣ ወደ ወልድ ወላዲነት ታደርሳለች፣ በመንፈስ ቅዱስ ሰራጺነት ትፈጸማለች ብሎ ነው የሚናገረው ማለት ነው። ስለዚህ ሃይማኖት ማለት ምን ማለት ነው ብሎ ቢጠይቅ አንድ ሰው የአብ ወላዲነት፣ የወልድ ተወላዲነት፣ የመንፈስ ቅዱስ ሰራጺነት ወይም የአብ የመንፈስ ቅዱስ የወልድ ፈቃድ፣ የወልድ ስግው መሆን ወይም ደግሞ ሰው መሆን እሱ ሃይማኖት ነው ማለት ነው። ስለዚህ ሃይማኖት የምንለው የሶስቱን ቅድምና ሀለወት፣ አንድ ባሕርይ፣ አንድ ስልጣን፣ አንድ መንግስትና ያ እግዚአብሔር ሀለወት እግዚአብሔር ነው ሃይማኖት ይባለው። ሀለወት እግዚአብሔር ለዚህ ዓለም ሰራይ መጋቢ አለው። ስራ ካለ ሰሪ እንዳለ ሁሉ ፍጥረት ካለ ፈጣሪ ያለ ብሎ ያ የምንቀበለው እሱ ሃይማኖት ይባላል። ስለዚህ ምን ይሆናል? ራሱ እግዚአብሔር ሃይማኖት ነው። ራሱ እግዚአብሔር ሃይማኖት ነው። ምክንያቱም የሚያምን ቢጠፋ እግዚአብሔር ራሱን አይክድምና ብሎ ተናግሯል። ራሱ እኛ ባናምነው እንኳን በራሱ የታመነ ሆኖ ይኖራል ይላል ቅዱስ ጳውሎስ። እግዚአብሔር ሃይማኖት ነው። እንዲያውም አንዳንድ ጊዜ
እንዲህ ተብሎ ሁሉ ይነሳል። ሃይማኖት በመላእክት ዓለም ተጀመረ የሚል ሐሳብ እኔም እሰማለሁ። ይሄ ልክ አይደለም። ሃይማኖት ለመላእክት ተገለጠ ነው እንጂ ተጀመረ አይባልም። እግዚአብሔር ነው ሃይማኖት። እግዚአብሔር ሃይማኖት ነው። እንደውም በድርሰቱ በቅዱሳት መጻሕፍት እግዚአብሔር ታማኝ ነው፣ እግዚአብሔር ምእመን ነው ተብሎ ተነግሯል አልኩኝ። በድርሰቶቻችን ነው ምሳሌ መልካ ኢየሱስ ብለን በምናመሰግነው ድርሰት ላይ ለሕፅንከ ብለን ሰላም ለሕፅንከ ምርፋቀ በረከት ወሳይል ዘአስመከ ወጥቶ ለዘብዴዎስ ድንግል ኢየሱስ ክርስቶስ ሃይማኖቴ ወንጌል ብለን እንጠራዋለን። ክርስቶስ ሃይማኖት ተብሎ ነው የሚጠራው፣ ሃይማኖት ነው። ስለዚህ ሃይማኖት ተገለጠ እንጂ አልተጀመረም። ያ ታምኖ አማኝ ሳይኖር እግዚአብሔር ስቡህ ነው እንደምንለው አመስጋይ ሳይኖር እምቅድመ ይፍጠር መላእክት ለቅዳሴ ተጸራ ስብሐተ አብ ወወልድ ወመንፈስ ቅዱስ መላእክትን ለምስጋና ሳይፈጥር የአብ የወልድ መንፈስ ቅዱስ ምስጋና አልተጓደለም። እንደሆነ የሚያምን ሳይፈጠር እግዚአብሔር ታማኝ ሆኖ ነበረ። ከዚያ ደግሞ እግዚአብሔር ራሱን ለፍጥረት የገለጠበት ያ የመገለጥ መንገድ ደግሞ ሃይማኖት ተባለ ደግሞ ማለት ነው። ያ መገለጡ ደግሞ በራሱ ሃይማኖት ተባለ። ስለዚህ አንደኛው እግዚአብሔር ሃይማኖት ነው። ሁለተኛ ሃይማኖት የማይሻሻለው እግዚአብሔር ስለማይሻሻል ነው። ሃይማኖት የማይለወጠው እግዚአብሔር ስለማይለወጥ ነው። እግዚአብሔር ሕያው ስለሆነ ሃይማኖት ሕያው ነው። የሚያምን ሰው ሲገደል ሃይማኖት የማይገደለው ለዚህ ነው። ሌላ ጊዜ ቆይቶ አማኝ ጠፍቶ ሙቶ ካለቀ በኋላ የሆነ ሰው በፀሐይም በጨረቃም በከዋክብትም ተመራምሮ እግዚአብሔርን የሚያገኘው ሃይማኖት ያለና የነበረ ስለሚኖር ነው። ስለዚህ እግዚአብሔር ለሙሴ ሲነግረው እኔ ያለውና የነበርኩ ነኝ ሲለው ያ ነው ሃይማኖት ማለት። ያ ያለውና የነበረው እግዚአብሔር ሃይማኖት ነው። አሁን ይሄንን ከዛ ወደ እምነት ስናመጣው ሁለት ትርጉም ይኖረዋል። በዚህ ባለው እግዚአብሔር የዚህ ያለውን እግዚአብሔር አንደኛ መኖሩን፣ ሁለተኛ ሙሉ ባህሪውን ለፍጥረት የገለጠውን እግዚአብሔር ባህሪ ያለው ግብረ ባህሪ ያለው ባህሪውን ራሱ ብቻ ነው የሚያውቀው። አልወ ዘየአምሮ ለአብ ዘየንበለ ወልድ ባይቲቱ ወአልወ ዘየአምሮ ለወልድ ዘየንበለ አብ ባይቲቱ ወለዘፈቀደ ወልድ ይከስት ሎቱ። ማቴዎስ ወንጌል ምዕራፍ 11 ላይ ባለቤቱ እንደነገረን አብን የሚያውቀው ወልድ ነው፣ ወልድን የሚያውቀው አብ ነው ብሎ ተናግሯል። ባህሪውን አናውቅም፣ ግብረ ባህሪውን ግን እናውቃለን። እግዚአብሔር ሁሉን ቻይ ነው፣ እግዚአብሔር አዋቂ ነው። ግን እግዚአብሔር አዋቂ ነው ስንል እግዚአብሔር አዋቂ ብቻ አይደለም፣ ደካማ ቃል ነው። ከአዋቂነትም በላይ ነው እግዚአብሔር ማለት ነው። ከዚህ በላይ እኛ ስለማናውቅ በእኛ ቃል የተገለጠ ነው። ስለዚህ ምን እንላለን? እግዚአብሔር አዋቂ ነው ብለን ዝም ብለን። እግዚአብሔር ንጉሥ ነው። እግዚአብሔር ንጉሥ ብቻ ነው? ንጉሥ ብቻ አይደለም። እኛ የምናውቀው የመጨረሻ የክብር ቃል ይሄን ስለሆነ በዚህ መጠን ግብረ ባህሪውን ገልጦልናል። ስለዚህ እግዚአብሔርን ግብረ ባህሪውን እናምነዋለን፣ ባህሪውን እናምነዋለን፣ መኖሩን እናምነዋለን፣ ከሃሊነቱን እናምነዋለን። ይህ ሃይማኖት ነው። ከዚህ በኋላ በዚህ ከሃሊነት መወከል እምነት ይባላል። ተአምኖ መታመን የሚባለው እምነት የሚባለው በዚህ እምነት በዚህ ከሃሊነት ላይ ትተማመንበታለህ ወይ ትመካበታለህ ወይ? ይህች ናት እምነት የምትባለው። ቅዱስ ዳዊት ይህን ገልጦታል። መዝሙር 107 ቁጥር 11 ላይ እንዲሁ ሌና ወከንቱ ተአምኖ በሰብ በእግዚአብሔር ንገብር ኃይለ በሰው መታመን ከንቱ ነው ይላል። በሰው መታመን ይሄ ነው እምነት ያለው። በሰው መተማመን፣ መመካት፣ መወከል ማለት ነው። አማርኛው መጽሐፍ ቅዱስ የሰው ማዳን ከንቱ ነው ይላል። ምንም አይጣለም፣ ችግር የለውም። ስለዚህ በሰው መታመን ከንቱ ይላል። በእግዚአብሔር ንገብር ኃይለ ወውቱ ያሐስሮም ለለ ይሳቅዩነ እሱም የሚያሰቃዩንን ጠላቶቻችንን ያዋርዳቸዋል ብሎ ይናገራል። ስለዚህ ላይ መታመን በሰው መታመን ያለው በሰው ማመን እምነት ናት። ስለዚህ መታመን ማለት እምነት ማለት በእግዚአብሔር ካሊነት ላይ መቆም ነው። እግዚአብሔር መጋቢ መሆኑን መቀበል ሃይማኖት ይባላል። በመጋቢነቱ መተማመን እምነት ይባላል። በመጋቢነቱ ላይ መተማመን። ለዚህ ነው ጌታ ሐዋርያትን እናንተ እምነት የጎደላችሁ ያላቸው። እናንተ እምነት የጎደላችሁ ክርስቶስ ካህሊ መሆኑን ቅዱሳን ሐዋርያት ተምረዋል ብዙ ቀን። ከዚያ በኋላ አብረው ባህር ላይ ሲሆኑ ግን ፈሩ። እኔ ካህሊ መሆኔን ነግሬያቸው አይታችኋል ብዙ ቀን፣ ከእሱ ጋር እያለን አንሰጥምም አትሉም ወይ ነው እናንተ ሕጹፃን ሃይማኖት ለምን ትናፈቅኑ? እናንተ እምነት የጎደላችሁ። አሁን ሃይማኖትን እምነት ብሎ ጠራው። ሐዋርያት የጎደላቸው ክርስቶስ የአብ ልጅ እንደሆነ ተምረዋል፣ ሰምተዋል። የጎደላቸው ምንድን ናት? እምነትን የጎደለቻቸው። እናንተ እምነት የጎደላችሁ አለ። በእኔ ካህሊነት ለምን የማታምኑት? ባሕርን የፈጠርኳት እንደሆነ ካመናችሁ ለፈጠራት እንደምትታዘዝ ለምን አታምኑም ብሎ እምነት የጎደላችሁ ያላቸው ይህች ናት። ስለዚህ ለምንድን ነው በይነምን ትስእና አውጽሖቱ አሉት። ጋኔን ያደረበት ሰው ከልጁ ላይ ያለ ከደቀ መዛሙርትህ አቅርቤው ማውጣት አልቻሉም፣ እባክህ አንተ ፈውስልኝ አለው። ከዚያ በኋላ ሐዋርያት ቀረብ ብሎ እኛ ለምንድን ነው ያላወጣ ነው? እናንተ እምነት የጎደላችሁ ከእናንተ ጋር የምኖረው እስከ መቼ ነው አላቸው። እምነት የጎደላችሁ የሚለው
ሃይማኖትን ያውቃሉ። ክርስቶስ የአብ የባሕርይ ልጅ እንደሆነም ያውቃሉ። ችግር የሆነ ምንድን ነው? በዚያ ተማምኖ ወደ ተግባር ማውረዱ ነው። አሁን ለምሳሌ እምነት ጎደለው ስንል አንድ ሰው እግዚአብሔር ዘንዶን እንደፈጠረ ችግር የለበትም፣ ያውቀዋል። ዘንዶ ሲመጣ እግዚአብሔር ዘንዶውን እንደሚዘጋለት ያ መታመን ያችናት እምነት የምትባለው ማለት በዚያች መወከሉ። አሁን ከሰው ላይ እምነት ጎደለ የሚባለው ይሄ ነው። በእግዚአብሔር መተማመን። እግዚአብሔር እሳት እንደፈጠረ ማንም ሰው ችግር የለበትም ከማያምኑት ውጭ ማለት ነው። እሳት እንደፈጠረ ሁሉም ሰው ይቀበላል። እሳቱ ውስጥ ሲሆን ግን እግዚአብሔር እሳቱን ሊያጠፋልኛል ብሎ መቀበል ባይምሮ ይሄ ድክመት ነው የሚያጥረው ማለት ነው። እና ሃይማኖት እውቀት ብቻ ሆነ የሚባለው ከዚህ የተነሳ ነው። እና ሃይማኖት የምንለው አንደኛ እግዚአብሔር ነው። ሁለተኛ እግዚአብሔር ለሰው ልጆች ራሱን የገለጠበት መንገድ በብሉይ ኪዳን በልዩ ልዩ መንገድ ራሱ ሲገልጥ ቆይታል። ኋላ በስጋ የተገለጠው መገለጥ ይሄ ሃይማኖት ይባላል። እምነት ደግሞ የምንለው በሱ መታመንን ነው። ሁለተኛ የመጨረሻው የምናገረው ምንድን ነው? ስለ ሃይማኖት፣ ስለ እምነት፣ ስለ እሱ መታመን ነው። ሃይማኖት ይረዳው ለምግባር፣ ምግባር ይረዳው ለሃይማኖት ይላል። ለምሳሌ አሁን ይሄ ደጅ አለ ማለት ነው። በር ላይ አንድ ሰው ቆሟል። ይሄንን ደጅ እኔ ካልከፈትኩት ያ ሰውዬ በምንም ታምር ሊገባ አይችልም። እንዴት ሆኖ ይገባል? ሰው ስለሆነ ፍጡር ስለሆነ ፍጡርም ከበቃ ይገባል ተሰውሮ ግድ የለም። ግን እንዴት ብሎ ሊገባ ይችላል? ስለዚህ ሃይማኖት አለ። ሃይማኖቱ ደጅ ላይ አለ። ከዚያ በኋላሳ የሰው ልብ መክፈት ለዚያ ሃይማኖት የተገቡ ሆኖ መገኘት ምን ይባላል? እሱ መታመን ተብሎ ይጠራል። የተገቡ ሆኖ መገኘት። ይሄንን መድኃኔዓለም ምን ብሎ ገለጠው? በደጅ ቆሜ አንኳኳለሁ፣ የሚከፍትልኝ ካለ አብሬው እራት እበላለሁ። ደጅ ያለው ልብን ነው፣ ሌላ አይደለም። ከልባችሁ ደጅ ላይ ቆሜ ያለው እሱም ብትከፍቱት እዋሃዳችሁና ከዚያ በኋላ ምንድን ነው? እኔ እናንተን የምግባር ፍሬ እመገባለሁ፣ እናንተ የኔን የበረከት ትመገባላችሁ ማለት ነው። ስለዚህ ያችን መክፈት እንዲያውም ሊቃውንቱ አንኳኩ ይከፈትላችኋል ብለው ተናግረው ያለውን ሲተረጉሙ ምንድን ነው የምናንኳኳው ይላሉ። አባ ጊዮርጊስ ሲሆን እመቤታችን ያንችን ደጅ ነው ይላል። ያንችን ደጅ ነው የማንኳኳው፣ ሕዋሳትሽን ደጅ አድርጌን የምማጸነው ብሎ ይናገር። ወይም በአንቺ ስም የታነጹ አብያተ ክርስቲያናት ነው ይላል። ሌሎቹ ሊቃውንት ደግሞ ምን ይላሉ? አይ ልባችን ነው አንኳኳ ያለ። ልባችን ካንኳኳ ነው እሱ ደግሞ የሰማዩን ደጅ ከፍተዋል። ልባችን ከዘጋ ነው ደግሞ እሱም የምሕረት ደጁን አይከፍትም ይላሉ። እና መታመን የሚባለው አንደኛ በካህሊነቱ፣ ሁለተኛ ደግሞ ለዚያ ለካህሊው እግዚአብሔር ታምኖ መገኘት ማለት ነው። እንዲያውም በዚህ በክርክሩ ዘመን የቅባትና የጸጋ ክርክር በተደረገበት ዘመን አባቶቻችን ሊቃውንት እንዲህ ብለው ነበረ። ሊቁ የመናፍቁን ከረቱ በኋላ የንጉሥ ገንዘብ በመዝገብ ይቀመጣል አይቀመጥም? ይቀመጣል። ያንን ጠባቂ ታምኖ ይጠብቃል። አዎ ቢያጎል ምን ይደረጋል? አይ ይቀጣል። እንግዲያውስ ሥላሴ ገንዘባቸው ሃይማኖትን በመጻሕፍት መዝገብ አስቀምጠዋል። አንተ አጉድለህ ተገኝተሃልና ትቀጣልኛለህ አሉት። አልታመንክም፣ የንጉሥን ገንዘብ አጉድለሃል። በመጻሕፍት ለተቀመጠው ለሕጉ ለትእዛዙ ለዚያ እግዚአብሔር ታምኖ ፈርቶ መገኘት እሱ ምን ይባላል? ሃይማኖት። አንድ ቤተክርስቲያን አባት እንዲህ ብሎ ተናግሯል። በዚህ ሊጨርሰው እንዲህ ያል እግዚአብሔርን ማመን ማለት እግዚአብሔር ማየት ነው ይላል። እግዚአብሔር ማመን ማለት እግዚአብሔርን ማየት ነው። እግዚአብሔርን ማየት ማለት ደግሞ እግዚአብሔርን መፍራት ማለት ነው። እግዚአብሔርን መፍራት ማለት ደግሞ ራስን መግዛት ማለት ነው። ራስን መግዛት ማለት ደግሞ መታገስ ማለት ነው። መታገስ ማለት ተስፋ ማለት ነው። ተስፋ ማለት ማሸነፍ፣ ፍቅር ማለት ማሸነፍ ማለት ነው። ምን ማለት ነው ይሄ? እግዚአብሔርን ማመን ማለት እግዚአብሔርን ማየት ማለት ነው። ይኸው ሃይማኖት ሲሆን ማለት ነው። እግዚአብሔርን ማመን ማለት ማየት እንዴት ነው የሚሆነው? ለምሳሌ አሁን አንድ ሰው ኃጢአት የሚሰራው እግዚአብሔርን ስለማያምን ነው ማለት እንችላለን። ምን ማለት ነው? አይ እግዚአብሔር አንድም ሶስትም ነው የሚለው ሃይማኖት አይደለም። የጎደለው ምንድን ነው? እግዚአብሔር ፊት ለፊቱ እያየው እንደሆነ ይሄ የእምነት ችግር ነው ማለት ነው። ያንን ይረሳዋል፣ ሃይማኖቱን ረሳው ማለት ነው። እዚህ ላይ አሁን የሆነ ሰው እዚህ ላይ ቁጭ አድርጎ የሚሰርቅ ሰው የለም። እግዚአብሔርን ፊት ለፊቱ እንዳለ ያች እምነት ጎለዋለች ማለት ነው። የምታምነው ከሆነ ታየዋለህ፣ ሁልጊዜም መከራም ውስጥ ያየዋል፣ ደስታውም። ስለ ደስታውም ያለቅጥ መከራውም ያለቅጥ እንዳይሆን እግዚአብሔርን የሚያይ ሰው እምነት አለው ይባላልና መዋቅርና ሃይማኖት ነጥለው የሚታዩ ናቸው። ይሄ ከዚህ ውስጥ አንዳንድ ህዋስ ይታያል እንጂ ሃይማኖት እግዚአብሔርና እግዚአብሔር ለሰው ልጅ ያደረገው መገለጥ ነው። እምነት ደግሞ ለሱ መታመንና በሱ መታመን ናቸው። መልካም አባታችን፣ እስቲ በዚሁ ላይ ማንሳት ነው እንደመነሻ አነሳ ነው እንጂ ስለ እምነትና ስለ ሃይማኖት ዋና ርዕሰ ጉዳያችን ከዚህ የሚወጣው ኦርቶዶክሳዊ እሳቤ ወይም ደግሞ አንድ ሰው ኦርቶዶክስ ሲሆን አስተሳሰቡም ሁሉም ነገር በኦርቶዶክስ የተቃኘ ነው የሚሆነው፣ በቀጥተኛው መንገድ የተቃኘ ነው የሚሆነው እና እዚህ ላይ ማንሳት የፈለግኩት አንድ ሰው ኦርቶዶክሳዊ አስተሳሰብ አለው ሲባል ምን ማለት ነው?
ምንድን ነው ኦርቶዶክሳዊ አስተሳሰብስ ምንለው? በኑሮ የሚገለጥ ነው፣ በህይወት የሚገለጥ ነው፣ በተለያየ መንገድ መቼም ሰው ሲኖር የሚገለጥበት ነውና ግን አንድ ሰው ኦርቶዶክሳዊ አስተሳሰብ አለው ሲባል ምን ማለት ነው? ስለዚህ አስተሳሰብ እናንሳ እስቲ። አንድ ሰው ኦርቶዶክሳዊ አስተሳሰብ አለው ተብሎ ሲጠራ እግዚአብሔር በዚህ ዓለም ላይ ራሱን አስመስሎ አይደል የፈጠረን? ራሱን አስመስሎ ፈጠረን ስንል አንዱ የምንመስልበት ምንድን ነው? ሰው እንግዲህ በሁለት መንገድ ነው እግዚአብሔር የሚመስለው። ኧረ እንደው ብዙ ነው፣ ግን ከአራያ ከሚለው ጋር አምሳሉ ብዙ ነው። ከአራያው አንጻር አንዱ በነፍሱ ሥላሴን ይመስላል፣ በነፍስና በስጋው ክርስቶስን ይመስላል። እንዲሁ ነው የተፈጠር ነው። በልብነቱ አብን፣ በቃልነቱ ወልድን፣ በስትንፋስነቱ መንፈስ ቅዱስን በመምሰሉ በነፍሱ ሥላሴን መስሎ ተፈጥሯል። ነፍስና ስጋው ደግሞ አንድ ሰው ናቸው። መለኮትና ስጋ አንድ ባህሪ ስለሆኑ ለክርስቶስ ስጋዌና ለሥላሴ ሶስትነት አርአያ ሆኖ ነው የሰው ልጅ የተፈጠረው ማለት ነው። ለኋላ ስለዚህ ሰው ልጅ ለመስቀልም ትንቢት ነው፣ ለስጋዌም ትንቢት ነው፣ ለሥላሴ ደግሞ ምስክር ነው። እንዲህ ሆኖ ተፈጥሯል የሰው ልጅ። ስለዚህ ምንድነው ሰው እግዚአብሔርን ይመስላል ሲባል እንደ አብ ሐሳቢ ልብ ወልድና መንፈስ ቅዱስን በአብ ያስባሉ። እንደ ወልድ ነባቢ እውነት የሚናገር፣ እንደ መንፈስ ቅዱስ ሕይወት ነው፣ ዘላለማዊ ሕይወት ያለው ወይም ዘላለማዊ ስራ የሚሰራ ሲሆን ሰው እግዚአብሔር መሰለ ይመስላል። ስለዚህ ምንድነው ሰው አሰበ ሲባል ከዛ ይሄንን ልብ ነው ያጣ ነው። እኛ ኃጢአት ስንሰራ ይሄንን ልብ አጣ ነው። ከዛ ምን ሆነ? ወኮነ ከመ እንስሳ ዘአልቦ ልብ፣ ሰው ልብ እንደሌለው እንስሳ ሆነ ተባለ። ይሄ ለባዊነት አጣ ነው ማለት ነው። ከዛ የሚረባንን ከማይረባ ለይተን የማናውቀው ከዛ ሰው ምን ተባለ? ውሻ። ኢየሩሳሌም ልጆችሽ እንደ ውሾች ሆኑ። ከዛ ፈረስ ተባልን። ደግሞ ከዛ ምን ያልተባልነው ነገር የለም በእውነቱ። ውሻ ተባል፣ ፈረስ ተባል፣ ከአህያ ብሳችኋል ተባል፣ አህያ እንኳን ጋጡን ያውቃል ተባል። ከዛ ከበሬ ማነሳችሁ ተባል፣ በነጣቂነታችን አንበሳ ተባል፣ ብዙ ነገር ተባልን ማለት ነው። አሁን በኦሪት ላይ ጭልፊት እንደዚህ ተብሎ ሁሉ የተጠራ ነው እኮ እኛ ነው። ጭልፊቱ አይበላም የተባለ ይሄ ነጣቂው ሰው ሁሉ አይጸድቅም ማለት ነው። እነዚህ ሁሉ ነገሮች ሁሉ ምን በማጣታችን? ልብ በማጣታችን ነው። ያንን ለባዊነት ትብ ያልብሰው ነው ነበር፣ በኃጢአት ዝጎ ነበር። ከዛ ልብ ስናጣ ምን ሆንን? የጨለመበት ሰው ዝም ብሎ ዛፉ ሁሉ ሰው እየመሰለው እንደሚደነግጠው ሁሉ ዝም ብለን ለዛፉ መስገድ፣ ለወንዙም ለተራራው ሁሉ መስገድ ጀመርን ማለት ነው። ከዚያ ምን ሆነ? መልካሙን ክፉ ማለት ጀመርን፣ ክፉውን መልካም ማለት መልካም ጀመርን። ከዚህ የተነሳ ምን ተብሎ ተነገረን? አሌሎሙ ለእለ ይብሉ ለእኩይ ሰናይ ወለሰናይ እኩየ። ኢሳይያስ 5 ላይ ሲናገር ክፉውን መልካም መልካሙን ክፉ ለሚሉ ወዮላቸዋል። ከዛ ሰው ሲጨልምበት ምን ይሆናል? መልካሙ ክፉ ይሆነዋል። የማይደነቀውን ያደንቃል፣ የሚናቀውን ያደንቅና የሚደነቀውን ደግሞ መናቅ ይጀምራል ማለት ነው። ሰው በታች ነው ሲያይ ማለት ነው። ከታች ሆነን ስናየው ብዙ ነገር ተራራው ነው እንደሚታየን ማለት። ስለዚህ ወደዚህ ወረድን። አሁን ይሄን ስናመጣው ኢየሱስ ክርስቶስ ስጋ ለብሶ የመጣ ምን ሊያደርግ ነው ሲባል ልብ ሊሰጥ ነው የመጣው። እንዲህ አለ ቅዱስ ዮሐንስ በመልእክቱ አንደኛ ዮሐንስ ምዕራፍ 5 ላይ እንዲህ አለ፣ ወሐለውነ በአሚን በወልደ እግዚአብሔር፣ በእግዚአብሔር ልጅ በማመን እስከ ዛሬ ድረስ አለነ። ከዛ ምን አለ ተመልከቱ፣ መጨረሻ ላይ ምን አለ? እንዲህ ካለ በኋላ በእግዚአብሔር ልጅ በማመን አለን ካለ ወሀበነ ልበ ከመ ናይምሮ ለእግዚአብሔር በጽድቅ፣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን አለ። እግዚአብሔርን እናውቅ ዘንድ ልብ ሰጠን። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ክርስቶስ በዚህ ዓለም የመጣው ምን ሊያደርግ ነው ሲባል ልብ ሊሰጥ ነው። ልብ ለእስክንድሮስም በሃይማኖተ አበው ላይ ምን ታጻቆ ለእግዚአብሔር፣ የእግዚአብሔር ልጅ ሰው ይሆን ዘንድ ያተጋው ምንድን ነው ይላል። ሰዎች የሚዳሰስ ልብ በማጣታቸው የሚዳሰስ አምላክ ስለፈለጉ እንደዚያ ከፈለጋችሁማ በእናንተ ልክ ልምጣና ዳሳችሁ እመኑኝ ብሎ ከሰው ምክንያት ለማጥፋት የሚዳሰስ አምላክ ከሆነ የምትፈልጉት እኔም መዳሰስ እችላለሁ። ሊዳሰስ መጣ የሰውን ፍላጎት ለማጥፋት። ስለዚህ ባለቤቱ ምን አለ? ወሶበሰ መጻእኩሙ ይነገርኩዎሙ እምይኮኖሙ እየጋየ፣ መጥቼ ባልነግራቸው ኖሮ በደል ባልሆነባቸው ነበር። የሚዳሰስ አምላክ ፈልጌያለሁ አለ፣ ሊዳሰስ መጣ አለ። ከዛ ልብ ሰጠን። አሁን መድኃኔዓለም እጅግ የሚያስደንቀው ማወቂያም እውቀትም ሊሰጥ የመጣ ስለሆነ ነው። ማወቂያም የሚሰጥ እሱ ነው፣ እውቀትም የሰጠ እሱ ነው። ስለዚህ ለሐዋርያት ሉቃስ ወንጌል ምዕራፍ 24 ላይ እንደምናነበው መጨረሻ ላይ ለሐዋርያት ምንድነው ሰጥቷቸው ያደረገ? ልብ ሰጥቶን ይሄድ። መጻሕፍትንም ያስተውሩ ዘንድ አይምሮን ሰጣቸው ነው የሚለው የሉቃስ ወንጌል መጨረሻ ማለት ነው። ሲያርግ እውቀት ሰጥቶን ሄደው፣ ልብ ሰጥቶን የሄደው። ስለዚህ እሱ ምን አለ? እንዲህ አላቸው ዮሐንስ ወንጌል ምዕራፍ 15 ላይ ሀልው በፍቅረ ዚአየ፣ በፍቅር የኑሩ ከመ ይሀሉ በኀቤክሙ፣
ልቤኒ ወፍስሐይኒ ልቤም ፍቅሬም በእናንተ ይኖር ዘንድ በእኔ ፍቅር ኑሮ አለ። ልቤ ይኖር ዘንድ አለ። አሁን ክርስቶስ ምን ሰጠ? ልቡን ሰጠን ማለት ነው። ያ ልብ ምንድን ነው? ቅዱስ ጳውሎስ ደግሞ ቆሮንቶስ 15 ላይ አንደኛው ቆሮንቶስ ማለት ነው ምን ብሎ ተናገረ? እኛ የክርስቶስ ልብ አለን። ቅዱስ ዮሐንስ አፈወርቅ ደግሞ ይህንን ቆሮንቶስን በተረጎሙበት በሰባተኛው ድርሳን ወስዶ ምን አለ? እኛ ቃል በቃል እኛ የፓይታጎረስ ልብ የለንም፣ እኛ የአርስጣጣሊስ ወይም የሶቅራጥስ ወይም የአፍላጦን ልብ የለንም፣ እኛ ያለን የአምላክ ልብ ነው ይላል። ስለዚህ ኦርቶዶክሳዊ ለአሰበብ የሚባለው ምንድን ነው? በአምላክ ልብ ሲያስብ ነው። የአምላክ ልብ ሰው የት ያገኘዋል ሲባል ብሎ ይጠይቃል አንድ ሰው። እኔ በአምላክ ልብ ልስብ ብል ምንድን ነው የሚያስብ? እንዴት አድርጌ ነው የማስብ ሲባል የአምላክ ልብ ወንጌል ነው ማለት ነው። የአምላክ ልብ ወንጌል ነው። ክርስቶስ ልቡን ሰጠን። እኛ የክርስቶስ ልብ አለ ተሰጠ ሲባል የክርስቶስ ልብ ሰው እንዲህ አድርጎ ተቀበለው ማለት አይደለም። የአምላክ ልብ የተባለች ወንጌል ናት። ወንጌል የክርስቶስ ልብ ናት። ሰው የሚወደውና የሚጠላውን ነገር በልቡ ያስቀምጣል። ክርስቶስ የሚጠላውንም በወንጌል ነግሮናል። ይሄን እጠላለሁ አታድርጉ ብሎ ማለት ነው። የሚወደውንም ነግሮናል። ይሄን እወዳለሁ አድርጉ ብሎ። ስለዚህ ወንጌል ያለው ሰው የፍቅር ልብ አለው፣ የክርስቶስ ልብ አለው ማለት ነው። ስለዚህ አሁን አንድ ሰው ኦርቶዶክሳዊ ሐሳብ ኖረው ማለት ምን ማለት ነው ሲባል እንደ ወንጌል ማሰብ ሲጀምር ማለት ነው። እንደ ወንጌል ማሰብ ሲጀምር ይሄ ሰው ልብ አለው ማለት ነው። ይሄ ሰው ኦርቶዶክሳዊ ነው ማለት ነው። ኦርቶዶክሳዊነት እኮ ማለት ምን ማለት ነው? ርቱዕነት ማለት ነው። ርቱ ቀና ጎዳና ነው። ያ ጎዳና ማን ነው? ክርስቶስ አይደል? አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ የሕይወት ጎዳና ነኝ አለ። ስለዚህ ፍኖት ዘአልቦ ማይቅፍ ይለዋል ኤጲፋንዮስ በቅዳሴው። እንቅፋት የሌለበት ጎዳና ክርስቶስ ነው የሚለው። ያን ጎዳና መከተል ነው። ስለዚህ ኦርቶዶክሳዊነት ማለት ክርስቶሳዊነት ነው። ክርስቶሳዊነት ማለት ወንጌላዊነት ነው። እንዲሁም እኮ አባቶቻችን መንግስተ ሰማያት ይህን ትመስላለች የሚለውን ሲተረጉም ምንድን ነው የሚሉት? መንግስተ ሰማያት እንዲህ ብለው ነው የሚተረጉሙት። መንግስተ ሰማያት ሕገ ወንጌል፣ ሕገ ወንጌል ተስፋ፣ ተስፋ እግዚእነ ኢየሱስ ክርስቶስ ይላሉ። አሁን ሲተረጉሙት ምን አሉ? መንግስተ ሰማያት ማለት ወንጌል ናት አሉ። ወንጌል ማለት መንግስተ ሰማያት ሕገ ወንጌል፣ ሕገ ወንጌል ተስፋ ናት። መንግስተ ሰማያት ወንጌል ናት፣ ወንጌል ደግሞ ተስፋ ናት። ተስፋ ይለዋል ክርስቶስ ነው አለ። ስለዚህ እንዲህ ካሉ ልብ ማለት ክርስቶስ ነው። የክርስቶስ ልቡ ደግሞ ወንጌል ናት። እንደ ወንጌል የሚያስብ ሰው አሁን በዓለም ላይ ኦርቶዶክሳዊነት የጠፋው ምንድን ነው? ሰዎች ክርስቶስንም የሰቀሉት እንደ ወንጌል ማሰብ ስላቃታቸው። አይሁድ ከክርስቶስ ጋር እኮ የተጣሉት በምንድን ነው? እነሱ እንደ ወንጌል ማሰብ ሲገባቸው ወንጌል እንደነሱ እንዲመጣ ስለፈለጉ ነው። ያ የምንፈልገው የምድር መንግስት ነው። እንደ ዳዊት የ40 ዓመትን መንግስት መስረትና እኛን ቀራዝመ ግራን አይደለም አላቸው። እኔ የሰማይ ሐሳብ መንግስት ይዤ ነው የመጣው። ጲላጦስም ጠይቀው ንጉሥ ሆይ አንተ የአይሁድ ንጉሥ ነህ አለው። ራስህ ትላለህ አንተ፣ እንደውም የአንድ ጎጥ ንጉሥ የምታደርገኝ አንተ ነህ ማለቱ ነው። አንተ አልከኝ የሚለው የአንድ ጎጥ ንጉሥ የምትለኝ አንተ ነህ፣ እኔ የዓለም ንጉሥ ነኝ ማለቱ ነው። አንተ አልክ ያለው። ከዛ መንግስቴ የእሴይ ኮነት እምዝንቱ ዓለም፣ የኔ መንግስት እንዲህ ከዚህ ዓለም አይደለችም። የዚህ ዓለም መንግስታት የሚሾሙኝ፣ የዚህ ዓለም መንግስት የሚያሳልፏት መንግስት የለኝም አላቸው። ስለዚህ ምንድን አሉ? አሁን ጌታ ምን አላቸው? እኔ ከምሰጠው እንጀራ የሚበላ አይራብም፣ ስጠን ያን እንጀራ። ይሄ ኦርቶዶክሳዊነት የሚባለው ያኛውን ስናስብ ነው። ከዛ ያን እንጀራ ስጠን አሉት። ያን እንጀራ ስጠን ሲሉት እነሱ የሚያስቡት ሙሴ ያወረደውን ህብስት ነው። አበዊክሙ መና በሉ በገዳም ወሞቱ፣ አባቶቻችሁ መና ወርዶላቸው በልተዋል። እንጀራ ስጠን ማለት ፈልገው አይሁድም አባቶቻችን መና በልተው ነበር አሉት። ስጠን ለማለት ነው ይሄን ያነሱት። ሞቱ አለ። ከኔ የሚበላ ግን አይራብም አላቸው። ከዚያ በኋላ ምን አሉ? ሲፈልጉት በመርከብ ተሳፍረው ሲፈልጉት አማን አማን ብለክሙ አኮ ዘታሐስሱኒ በእንተ ዘሪክሙ ታምራት አላ በእንተ ዘበላይክሙ ህብስተ ወጸገብክሙ፣ ስላበላዋችሁ ነው የፈለጋችሁኝ። ይሄ ነው ኦርቶዶክሳዊነት አለመሆን ማለት። ስለዚህ ባጭሩ ኦርቶዶክሳዊነት ማለት ወንጌላዊነት ማለት ነው። አይሁድ የተጣሉት ምድራዊ መንግስት፣ ምድራዊ እንጀራ፣ ምድራዊ ጤንነት፣ ምድራዊ ነገር ሁሉ የፈለጉ ኦርቶዶክሳውያን አይደሉም። የሰማዩን መጀመሪያ የምድሩን ኋላ ያደረጉ ግን ኦርቶዶክሳዊ ናቸው። እንዲሁ ሳጠቃልለው አንትሙሰ መቅድመ ኩሉ ህሱ መንግስቶ ወጽድቆ፣ እናንተ ከሁሉ አስቀድማችሁ ጽድቁን ፈልጉ ሌላው ይጨመራል አለ። አሁን ዓለም ያልተረዳው ነገር ይሄ ነው። ሀብታም የመሆን ራሱ መጀመሪያው ጻድቅ መሆን። ጻድቅ ማይሆን ሰው ሀብታም አይሆንም። ምክንያቱም ቅደም ተከተሉን አዛብቷል። ሀብታም መሆን ከፈለግ መጀመሪያ ጻድቁን አለ፣ ከዛ የሀብቱን እጨምርልሃለሁ አለው። ዮሐንስ አፈወርቅ ይህንን ዞ ምን አለ? እኛ አለ ንሕነሰ ወለጥነ ስርዓቱ ለእግዚአብሔር፣ እኛ አገላብጠነዋል። ስላገላበጥ ነው ወበእንተዚህ እንረክባለ ዛቲ ወይለን ታክቲ፣ የምድሩንም አናገኘው የሰማዩንም አናገኘው፣ የምድሩን ማግኘት ሰማያዊ መሆን ይገባል። ስለዚህ ኦርቶዶክሳዊነት ማለት በምድር ሆኖ የሰማዩን የሚኖር ነው።
ለምሳሌ አሁን አንዱ ሁሉም ሰው የሚጠቅሰው አለ ባይተገብረውም ዘረኛ አይደለውም ብሎ የሚያስበው ሰው ሁሉ ይጠቅሰዋል። እኛ ሀገራችን በሰማይ ነው የሚለው ይሄ ጥቅስ ማለት ነው። እና በጣም ያሳዝነኛል። ስማቸው ከጠፉ ጥቅሶች አንዱ ይሄ ነው። አገራችን በሰማይ ነው ማለት ግን ምን ማለት ነው? እውነት መንግስተ ሰማያት ያቺ ሀገር ናት? እኛ ለምሳሌ ኢትዮጵያ ሀገሬ አይደለችም ናት። ሀገሬ በሰማይ ለጳውሎስ ሮማ ሀገሬ ናት ብሏል እኮ። ግን ምን ማለቱ ነው? እኛ ሀገራችን በሰማይ ነው ያለ። አሁን እኛ እናንተ ጋር እያለን ያለነው ሰማይ ውስጥ ነው ማለቱ ነው። ሀገራችን በሰማይ ነው ያለው። ኋላ ግን የምንገባባትን ሀገር አይደለም እየነገራቸው ያለ። አሁን እናንተ ጋር እያለን ያለሁት እኔ ሰማይ ውስጥ ነው፣ ምድራዊ አይደለሁም እኔ እያላቸው ነው ማለት ነው። እንደኔ ያሉት ሰዎች አገራቸው ሰማይ ነው። አንድ ሰው አገሬ በሰማይ ነው ማለት የሚጀምረው ጳውሎሳዊ አስተሳሰብ ሲያስብ ነው። ከምድራዊ ነገሩ ሲላቀቅ ነው። የሥጋ ብልቶቹን ገድሎ ክርስቶስ በሱ መናገር የጀመረ ሰው ይህን ጥቅስ መናገር ነው የጀመረው። ግን ለእኛም ተነግሯል ይሄ ማለት ነው። ስለዚህ አገራችን በሰማይ ነው ስል ይሄንን እንዲህ ብሎ ተናግሯል ቅዱስ ሳዊሮስ ዘአንጾኪያ እንዲህ አለ። ወኮነ ሰማይ ዓለመ ወዓለምሂ ሰማይ ኮነ። ዓለም ሰማይ ሆኗል፣ ሰማይ ዓለም ሆኗል። ዓለም ሰማይ ሆኗል፣ ሰማይ ዓለም ሆኗል አለ። ለዘወለዱ አብ በምስጢር ዘይትረከብ በእንበለ መንጸፈ አንስት ወእንበለ አገብሮ ወለደቶ ቅድስት ድንግል እንበለ ዘርአ ብእሲ በምስጢር ዘይትረከብ። አብ በማይመረመር ምስጢር ያለ ሴት ያለ ሕማም የወለደውን ድንግል ማርያም ያለ ወንድ ዘር ወልደዋለችና ሰማይ ዓለም ሆኗል፣ ዓለም ሰማይ ሆኗል አለ። ከዚያ በኋላ ወስብሐትኒ በውስተ ሰማይ ኮነ በዲበ ምድር። በሰማይ ያለው ምስጋና ለእኛ ስለሆነ መላእክት እንደ ሰው እንደ መልአክ ስለሆነ አሁን ዓለም ሰማይ ሆኗል። አምላክ ሰው ስለሆነ ሰማያውን እኛ ዓለማችን ነው። እንደ እናታችን መደብ ሄደን እንገባበታለን። አምላክ ሰው ስለሆነ ይሄ ሰማይ ሆኗል፣ ምድሩ ሰማይ ሆኗል። ሰው አምላክ ስለሆነ ደግሞ ሰማዩ አገራችን ሆኗል፣ ቤታችን ሆኗል። እንዲህ የሚያስብና ኦርቶዶክሳዊ ሰው ሲያስብ አንደኛ 5 ነገር ማሰብ አለበት። እግዚአብሔር ምን ይላል ብሎ ማሰብ አለበት። ሁለተኛ ቤተ ክርስቲያን ምን ትላለች ማለት አለበት። የእግዚአብሔር ሕገጋት ምን ይላሉ ማለት አለበት። አበው ምን ይላሉ ማለት አለበት። ሕሊናዬ ምን ይላል ማለት አለበት። እንደዚህ ያለ ሰው ኦርቶዶክሳዊ ነው ማለት ነው። ኦርቶዶክሳዊነት ማለት መጽሐፍ ቅዱሳዊነት ነው። እንደገና ደግሞ ጉባኤያዊነት ነው። ኦርቶዶክሳዊ አሰበ የምንለው አንድ ሰው ብቻውን ተነጥሎ የለም። ቅዱስ ጳውሎስ ተናግሯል። እስቲ አይን ብቻዋን ትሁንና ታይ እንደሆነ አታይም። ጆሮውን እስቲ ቆርጠና አስቀምጠውና ይሰማ እንደሆነ እና ግላዊነት አይደለም። የግል አዳኝ፣ የግል ድህነት፣ የግል የሚባል ነገር የለም። ጉባኤያዊ ነው። ክርስቶስ ሲወለድም ጉባኤ ነው የመሰረተ። እረኞችና መላእክት ተሰብስበው ጉባኤ። ከዚያሳ ደግሞ ሲሰቀልም ጉባኤ። ከመስቀሉ ስር እናቱ አለች፣ ዮሐንስ አለ፣ መላእክት አሉ። ሲነሳ ጉባኤ። ከትንሣኤው ጴጥሮስና ጳውሎስ አሉ፣ ሴቶች አሉ፣ መላእክት ነጫጭ ለብሰው ሲያርግ ጉባኤ። ሐዋርያት በቢታንያ የነበሩ መላእክት ደግሞ ነጫጭ ለብሰው ሲመጣ ጉባኤ። ቅዱሳን መላእክትን አስከትሎ ይመጣል። ማቴዎስ 25 ላይ መላእክትን አስከትሎ የሰው ልጅ በግርማ መንግስቱ በመጣ ጊዜ ጉባኤያዊነት ነው። ተነጥሎ መጽደቅ የለም። ስለዚህ በጉባኤ ማመን፣ በጉባኤ ነቢያት፣ በጉባኤ መላእክት፣ በጉባኤ ሐዋርያት፣ በቅዱሳንና ሰንሰለታዊነት ነው ኦርቶዶክሳዊነት። ይህን ማሰብ ነው። ሲኖዲቆናዊነት፣ ሲኖዶሳዊነት፣ የጉባኤ መንፈስ ቅዱስ ህብረታዊነት እና ኦርቶዶክሳዊነት የሚባለው ይህንን ሁሉ ነው እና እንደ ስጋው ደግሞ ሲያስብ የክርስቶስን ስጋና ደም ልብ አድርጎ ሲያስብ ሲቀበል፣ ወንጌልን ልብ አድርጎ ሲያስብ፣ መንፈስ ቅዱስን ልብ አድርጎ ሲያስብ ቅዳሴ ላይ ሀበነ ንህበር በዘዚአከ መንፈስ ቅዱስ በአንተ ህልው ሁሉ ባለ በመንፈስ ቅዱስ አንድ መሆንን ስጠን ተብሎ እንደተናገረ ያመኑትም አንድ ልብ ነበራቸው ተብሎ የተነገረው ከዚህ ነው። በመንፈስ ቅዱስ ልጅነት በስጋው ደግሞ አንድ እንጀራ እንበላለንና ሁላችንም ብዙ ሕዋሳት ስንሆን አንድ አካል ነን ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 10 ላይ። ስለዚህ ያመኑት አንድ ልብ ያላቸው በምንድን ነው ሲባል በአንድ ሃይማኖት፣ በአንዲት ጥምቀት፣ በአንድ ቁርባን፣ በአንድ ወንጌል፣ በአንዲት ጉባኤ ነው። እንዲህ ያሰበ ሰው ኦርቶዶክሳዊ ነው እንላለን። ሰፊ ነው በእርግጥ